እስቲ ዛሬ የዚህን ሚስጥር እናያለን። ሰላም ቤተሰቦች፣ ሰላም ወንድሜ፣ ሁሉ ሰላም አለናል። እስቲ ይሄ ቪክቶሪ ነው አይደል? ይሄ አሁን እንደዚህ ድል ነው። ብዙ ጊዜ ይሄንን ነገር ሲጠቀሙበት የምናውቀው ያው ዊንስተን ቸርችል ነው በአብዛኛው ይሄን የሚጠቀመው፣ ግን ከዛም በፊት ያለ ነገር ነው። እስቲ ሚስጥሩን እንዲህ ማለት ምን ማለት ነው የሚለውን እስቲ ይሄ መጀመሪያ ጊዜ ይሄ ነገር የተከሰተው በ14 15 አካባቢ ፈረንሳይና እንግሊዝ አንድ ጦርነት ያደርጋሉ። እዛ ጦርነት ላይ እንግሊዞች በዓለም ላይ የእንግሊዝ ቀስተኞች በጣም ይታወቃሉ። በጣም የተደራጁ ናቸው። ቀስተኞቻቸው በጣም ጎበዞች ናቸው። ከዚህ በፊትም ስለዚህ ስናወራ እሱን ነገር አንስተን ነበር እና በዛ ጦርነት ላይ እንግሊዞች እያለሙ ምናምን ስለሚመቷቸው ፈረንሳዮች የማረኳቸውን የእንግሊዝ ወታደሮችን እጃቸውን ነበር የሚቆርጧቸው። እንደዚህ ያርቀስቱ የሚሳበው የሚስቡበትን እነዚህን እጃቸውን ይቆርጧቸው ነበር። ከዛ ጦርነቱ ካበቃ በኋላ የእንግሊዝ ወታደሮች እጃቸው ያልተቆረጡት ወር ያልተማረኩት እጃቸውን እንዲያረጉ ነበር የሚያሳዩአቸው ለፈረንሳዮቹ ማለት ነው። ከዛ ነው መነሻው የሚባል ነገር አለ። አፈ ታሪክነትም ያለው ነገር አለ። በርግጥ ያኔ አንዳንዶቹ የሚሉት ምንድነው ኖ የዛኔ እንግሊዞቹ ፈረንሳዮቹ ሲቆርጡ 3 እጅ ነበር እንጂ 2 እጅ አልነበረም የሚባል ነገር አለው። ዞሮ ዞሮ ይሄ ነው ቪክቶሪ ነው፣ ድልን ለማሳየት ነው። ግን ያን ጊዜ ነው ይሄ ነገር የመጣው የሚባል ነገር አለ። አሁን አንዳንድ ሀገራቶች ላይ ደግሞ አሁን በግሪክ በሮም ምናምን ደግሞ ስድብም የሚሆንበት ወቅት አለ። አሁን ቪክቶሪ ሲባል እንዲህ ነው አይደል የምናሳየው? እንደዚህ ሲሆን ስድብ ነው። በእነዛ ሀገራቶች እንደ ጸያፍ ስድብ ነው የሚቆጠረው። እንደ ፖላንድ ምናምን ያሉ ሀገራቶች ደግሞ የክብር ነው። ሀገራዊ አባት ሀገር ምናምን ሊሉ ሲፈልጉ ይሄንን ይጠቀማሉ። የክብር ይሆናል። እነሱ ጋር ደግሞ አንዳንዶቹ ጋር ስድብ ነው፣ ያው አንዳንዶቹ ጋር ደግሞ የክብር ይሆናል። ዞሮ ዞሮ ሁለተኛ ዓለም ጦርነት እንደተገባደደ የእንግሊዝ ጦር ያው እንግዲህ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ቻይና ያሉበት ሩሲያ ያሉበት ጦር ሲያሸንፍ ዊንስተን ቸርችል ኢቺንግ ነበር የሚጠቀመው። ቪክቶሪ ድል አደረግናችሁ ይል ነበር። ከዛ ነው መነሻው አመጣጡ የሚባል ነገር አለ። እንደሚመቻችሁ ተስፋ አድርጋለሁ። አመሰግናለሁ።